ሰላም ጤና ይስጥልን። አገዳ ሚዲያዎች ነን። የርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ተደመጡ። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ህዝቡ አሁን ያለውን መንግስት እንዲጠብቅ ለኦሮሚያ ህዝብ አነጋጋሪ መልእክት ልከዋል። በአነጋጋሪና በአወዛጋቢ ንግግሮች የሚታወቀው አቶ ሽመልስ አብዲሳ ሰሞኑን በአንድ ስብሰባ ላይ ያደረጉት ንግግርም መነጋገሪያ ሆኗል። ወደዱም ጠሉም የኦሮሞን እጣ ፈንታ ከኦሮሞዎች መንጠቅ አይችሉም የሚል ጉዳይም አንስተዋል። አወዛጋቢውና አነጋጋሪው ንግግሮችን በማድረግ የሚታወቁት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ በቢሾፍቱ አንድ መድረክ ላይ የተገኙት ልብ ያልተባለ ነገር ግን ከባድ አስተያየት ሰንዝረዋል። አቶ ሽመልስ በዚህ መድረክ ላይ ስለ ኦሮሚያ ክልል እርስ በርስ ጦርነት፣ ስለ ኦሮሚያ ህዝብ የወደፊት እጣ ፈንታን ይሁን ኦሮሞ አግኝቶታል ስላሉት እድል በርካታ ሀሳቦችን ሰንዝረዋል። ማንም ኦሮሞን ወደ ኋላ የሚመልሰው ኃይል አይኖርም፣ መመለስም አይችልም ያሉት ፕሬዝዳንቱ ወደዱም ጠሉም የኦሮሞን እጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ሲሉ አስጠንቅቀዋል። የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን እድል በጋራ መጠበቅ አለበት ሲሉ የሚቀጥሉት አቶ ሽመልስ አብዲሳ በትግል ስም ጫካ ውስጥ የሚገኙት ኃይሎች ሲሉ የጠሯቸው የሸኔ ታጣቂ ኃይሎች ወደ ሰላም እንዲመጡ ጥሪ አቅርበዋል። የኦሮሞ ትግል በርካታ ምዕራፍ አልፎ እድል ያመጣ ቢሆንም የህዝቡን ምኞት እውን ለማድረግ የተገኘው እድል በአግባቡ ልንንከባከበውና ልንጠብቀው ይገባል። የፈለጋችሁትን ፓርቲ መደገፍ፣ የፈለጋችሁትን ፖለቲካ ማራመድ ትችላላችሁ። ነገር ግን ይህን የኦሮሞ አንድነት በትምህርት፣ በቴክኖሎጂ፣ በኢኮኖሚ ካጠናከርነው ማንም ኦሮሞን ወደ ኋላ ሊመልሰው አይችልም። ይህንን ማሻገርና ማስቀጠል ከቻልን ወደዱም ጠሉም የኦሮሞን እጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም በማለት ጠንካራ አስተያየት ሰንዝረዋል። ይህ አሁን የደረስንበት የትግል ምዕራፍ እጅግ በጣም ወሳኝ ደረጃ ነው በማለት ንግግራቸውን የሚቀጥሉት ፕሬዝዳንቱ በዚህ ወሳኝ ምዕራፍ አእምሯችን በአንድ ላይ አዋህደን ከተንቀሳቀስን ከሰራን የህዝባችንን እጣ ፈንታ ዳግም ወደ ኋላ እንዳይመለስ አድርገን ማሻገርና ማስቀጠል እንችላለን ብለዋል። ሌላው አቶ ሽመልስ በዚህ ንግግራቸው ያነሱት ጉዳይ ስለ ትግል ስልት ለውጥ ነው። የኦሮሞ ህዝብና ፖለቲከኛው አሁን የሚታገልበትን ስልት መቀየር እንዳለበት እንዲህ ሲሉ አሳስበዋል። አስፈላጊ በነበረበት ጊዜ ኦሮሞ መሳሪያ አንግቦ ታግሏል። አሁን ግን የደረሰበት የትግል መድረክ የሚፈለገው የተመጣጠነና የሚዛናዊ የፖለቲካ ትግል ማድረግ ነው። ሚዛናዊ የፖለቲካ ትግል ደግሞ ይህንን አዙሪት መዝጋት አለበት በማለት ቀጥሎም የኦሮሞ ቀዬ ወደ ሰላም ለመመለስ መንግስት ማንኛውንም ነገር ለማድረግ ዝግጁ ነው። መንግስት ይህንን ጉዳይ በሰላማዊ መንገድ ለመቋጨት ቆርጧል። ከሰላማዊ መንገድ ውጭ ይህ ጉዳይ እልባት አያገኝም በማለት አክለዋል። ለኦነግ ሸኔ ታጣቂዎችም ባቀረቡት የውይይት ጥሪ መንግስታቸው በማንኛውም ጊዜ ለመደራደርና ለመወያየት ዝግጁ መሆኑን ተናግረዋል። ጠመንጃ ማንሳት ትርፍ የለውም ያሉ ሲሆን ማንኛውም አባል ጥያቄው ሊኖረው ይችላል። የተለየ ሀሳብ ማራመድ መብቱ ነው። ይሁን እንጂ የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት መምረጥና ያደጉበትን ቀዬ ማተራመስ የንጹሐንን ውድ ህይወት መቅጠፍና ድህዎችን በመዝረፍ የሀዘን ጠባሳ ጥሎ ከማለፍ ውጭ ለህዝብ የሚያመጣው ትርፍ የለም፣ ሊኖርም አይችልም፣ ኑሮም አያውቅም ብለዋል። የጠመንጃ አፈሙዝ የኦሮሞን ህዝብ ከመጉዳትና አንድን ቤተሰብ እርስ በርሱ እስከ ማገዳደል ባለፈ የትውልድን ብልጽግና አያረጋግጥም፣ አያመጣም በማለትም ፖለቲካችን ከደም መፋሰስና ከቂም በቀል መውጣት አለበት ሲሉም አሳስበዋል። የኔም ሆነ የእናንተ ትውልድ ለቀጣዩ ትውልድ ማስተላለፍ ያለበት ኢኮኖሚ ነው። ለዚህም 3 ነገሮች ላይ ጠንክሮን መስራት አለብን። አንደኛው ስለ ፈጠራና ክህሎት ነው። እያንዳንዱ ኦሮሞ 2 ወይም 3 ክህሎት ሊኖረው ይገባል። ሁለተኛው ቁጠባ ነው። በየዕለት ከዕለት ህይወታችን በእጃችን የሚገባውን ሁሉ በመቆጠብ ላይ ጠንካራ የቁጠባ ባህል ማዳበር አለብን። ሶስተኛው ራሳችንን አሸንፈን የኢኮኖሚ ፈተናዎችን በመጋፈጥ ገቢ መፍጠር አለብን። ለዚህ የሚረዱን ተቋማት እየተገነቡ ነው ሲሉም ተደምጠዋል።
አበቃን። ሰናይ ጊዜን ተመኘን። ድምጻችን ለንጹሃን ወገናችን የፈራ ይመለስ። እንኳን ወደ አገዳ 360 ሚዲያ በደህና መጡም። እውነት ያለ ፍርሃት፣ አመለካከቶች ያለ ገደብ የሚተነተንበትና ዓለም የሚገለጥበት የእውነተኞች ድምጽ የሚነገርበት ሚዲያ ነው። ጦርነት ያለ ነጋሪት፣ ዘመቻ ያለ ስንቅ፣ ህዝብ ያለ መሪ፣ መርከብ ያለ አቅጣጫ ጠቋሚ እንደ መቅዘፍ ይቆጠራል። አገዳ 360 ሚዲያ ከሚዲያ መድረክ በላይ ነው። የመረጃና ታሪክ የሚተነተንበት፣ የወደፊት ዕጣ ፈንታ የሚቀረጽበት ደፋር ኢትዮጵያውያን ድምጽ ነው። በድፍረት በታማኝነትና በዓላማ ላይ የተገነባ ለማሳወቅ፣ ለማነሳሳትና ለማንቃት እንኖራለን በሚል ሞቶ የተመሰረተ ሚዲያ ነው። አገዳ 360 ሚዲያ በዋነኛነት በአማርኛ ልሳን የሚተላለፍ ሲሆን እንደ አስፈላጊነቱ በሌሎች ቋንቋዎች የሚተላለፍ ይሆናል። ይህ ሚዲያ ወገን ለወገኑ እንዲቆም ጥሪ የሚተላለፍበት ብቻ ሳይሆን ለሀገራችን ኢትዮጵያ አቅጣጫ የሚያሳይ ከጠላት የሚቃጣን ፕሮፓጋንዳና የሐሰት ትርክት የሚከላከል ሆኖ ተዋቅሯል። አገዳ 360 ሚዲያ በይዘቱ ከሀገር እስከ ዓለም አቀፍ ፖለቲካ፣ ታሪክና ማህበራዊ ጉዳዮች እንዲሁም ምጣኔ ሀብት፣ ሳይንስና ቴክኖሎጂ ጭምር ይዳሰሱበታል። አንዳንዴ ለመዝናኛ የሚሆኑ ስፖርት፣ ባህል፣ ሙዚቃና ፊልም ይቀርቡበታል። በአገዳ 360 ሚዲያ ዋና ዋና ዜናዎች፣ የዜና ትንታኔዎች፣ አርበኝነት፣ ጽናት፣ ትግል፣ ነጻነት፣ ጀግንነት፣ ለጋስነት፣ አብሮነት፣ ወገንተኝነት፣ መስዋዕትነት፣ አስተዋሽነት፣ መረዳዳት፣ ወጣትነት፣ ቅብብሎች፣ ታሪክ ተቀባይነት እንዲሁም የወገንና የሀገር ፍቅር ዋነኛ አጀንዳዎች ናቸው። ዝግጅታችን አገራዊና ዓለም አቀፋዊ እውነታን በማጋለጥ ሌሎች ድምጽ የሚሆን ነፃ፣ ገለልተኛና በታማኝነት የማይናወጥ በየቀኑ መረጃ የሚሰጥ፣ የግንዛቤ የሚፈጥር፣ የሰብአዊ መብቶች ጥሰቶችን የሚጋፈጥ፣ እውነተኛ ታሪኮችን የሚተነትንና ለአንድነት የቀጥታ ውይይቶች የሚጋብዝ፣ እውነትን የሚያከብርና የእውነተኞችን ድምጽ የሚያጎላና አስፈላጊ ጉዳዮችን የሚዳስስ ሚዲያ ነው። ድምጻችን ለኢትዮጵያ ወገናችን ለሁሉም ደራሽና ተደራሽ በሆነው ሚዲያችን የበኩላችንን ድርሻ ለመወጣት ዝግጅታችን አጠናቀን ወደ ስራ ገብተናል። ስለሆነም ይህንን ለኢትዮጵያ ድምጽ በጽናት የቆመ ሚዲያ እንድትደግፉና በርከት ያሉ አዳዲስ መረጃዎች በየጊዜው እንዲደርሳችሁ የሰብስክራይብና የደወል ምልክቷን አንዴ በመጫን ላይክ፣ ኮሜንት እና ሼር በማድረግ ቻናላችን እንድትደግፉ ጥሪያችን እናቀርባለን። አገዳ 360 ሚዲያ የኢትዮጵያ ድምጽ ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል።